መጀመሪያ ወደ ትራክ ድራይቪንግ ስትገባ ተማሪ ሆነ ምን መዘጋጀት አለብን? መጀመሪያ እንደመጣ ካናዳ ውስጥ ቢማር እንዴት ላይፋቸውን ወደፊት እንደሚያሻሽለው እና እንደሚያስተካክለው አጠይቀኝ። ከባድ ነው ይሄ ኤር ብሬክ የሚባለው ነገር ቲዮሪ ይሁን ምን ይሁን ሁሉም ከባድ ነው እያለ ነበርና ለምንድን ነው ለሰው የሚከብደው? 6 ስቴፑን መያዝ በጣም ቀላል ነገር ነው። በጣም ምን ያህል ነው ሳንቲም የሚያስፈልገው? ምንድን ነው ደግሞ መከተል ያለበት ወደዚህ ክላስ ለመግባት? እና ሳይተኛ መጥቶ ድራይቭ ማድረግ የሚፈልግ ሰው አለ። አሁን ያ ምንድን ነው ሊተኛ ነው የሚመጣው ወይንስ ሊማር ነው የሚመጣው? ካምፓኒዎቹ ይቀጥራሉ። ስትሄድ አፕላይ ለማድረግ ክላስ 1 ያለው ሰው ወደፊት ይለዋል። ከዛ ምን ያህል አስፈላጊ እንደሆነ እዚህ ታውቁበታል። ትምህርት ቤትም ወሳኝነት አለው። አክብዶ ሙሉ መጽሐፍ አንብብ ብሎ ከሰጠቅና ከዛ ውስጥ ደግሞ ኢምፖርታንቱን ሃይላይት አድርጎ ፎከስ ማድረግ ያለብን ቦታ ታውቀዋለህ እና በቀላሉ አንደርስታንድ ታደርጋለህ። አንድ ሰው በእናንተ ትምህርት ቤት ከተማረ ላይሰንሱ ደግሞ ከያዘ ስራ ኦፖርቹኒቲ ትፈጥራላችሁ ወይ? እኛ የምንሰጠው ትሬኒንግ አለ። እሱን ከወሰዱ ከሚጠብቁበት ፔሪድ ላይ 6 ወር ይቀንሳል። ኤዲኬት ሆነ ብትመጣ ራሱ ቶሎ አታገኝም ስራ፣ ግን ኮንሲስተንት ሆነ አፕላይ ታገኛለህ ብዬ አምናለሁ። አንዳንድ ሰው ቁጭ ብሎ ስራ አይገኝም አዲስ ድራይቨር አይቀጥሩም ካልክ አይቀጥሩም እንደማትቀጠር አምናል። ለሴ አንድ ሰው ላይሰንስ ይዘው ለረጅም ጊዜ ለክፉ ጊዜ ብሎ ከተቀመጠ ሌላ ስራ ከሰራ ግን ከዛ በኋላ ሄዶ ብረሻፕ ማድረግ ይችላል። ከሀገር ቤት መጥተው እዚህ የኔ ኦዲየንሶች መካኒክ መጀመር ምናምን ይፈልጋሉ። ትቀጥራላችሁ ወይ? ምን አይነት ሰው ነው የምትቀጥሩት ደግሞ? ዮኒ እንዴት ነህ? አለው እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል ዮኒ። እኔም በጣም አመሰግናለሁ ስለጋበዝከኝ። 1 ወር ሆኗል ካሰብነው ኢንተርቪው። ቴንክ ዩ ሶ ማች እንግዲህ ስለሆንክ። ቴንክ ዩ። እኔም በጣም አመሰግናለሁ። ስራ እንዴት ነው? ሁሉ አማን? ስራ በጣም ጥሩ ነው። በጣም አሪፍ። በአካል ብዙ እንትና አላልንም። ዮኒ ማን ነው? ስለ አንተ ትንሽ ብታጫውተን በጣም ደስ ይለኛል። ኦኬ፣ ጆናስ እባላለሁ። የጆናስ ድራይቪንግ ስኩል ባለቤት ነኝ እና ጆናስ ድራይቪንግ ስኩል ከተመሰረተ ወደ 11 ዓመት 12 ዓመት ሆኖታል እና በካልጋሪ አልበርታ ነው የምንገኘው። በጣም ክላስ 1 ክላስ 3 ኤር ብሬክ እና ክላስ 5 እናስተምራለን። በጣም ብዙ ኤርትራያንስ፣ ኢትዮጵያንስ እና ኦል ኦቨር ኔሽኖች የሚማሩበት ትልቅ ድራይቪንግ ስኩል ነው። አሁን ካሉ ከተማችን ውስጥ አሉ ከሚባሉ ድራይቪንግ ስኩሎች አንዱ ነው። በጣም አሪፍ። እኔ ቪዲዮዎችን አይቼ ነበር ትናንትና እና ቪዲዮዎች በቲክቶክ እና በዩቱብ የለቀቃችሁ ብዙ ሰዎች አይቼ ነበር። ላይክ ካለፉ በኋላ ቪዲዮ ይሰራሉ መሰለኝ። እንዲህ ተምሬያለሁ በዮናስ አሪፍ ያሉ ቴስቲሞኒ ይሰጣሉ። ምን ያህል ተማሪዎች ነው ያስተማራችሁ በዚህ 11 ዓመት? በጣም ብዙ በሺዎች በአመት ራሱ ሜይ ቢ ከ1000 ያላነሰ ተማሪ እናስተምራለን። በክላስ 5 በኤር ብሬክ እና በክላስ 1 ክላስ 3 ብሬሻፕ እና በጣም በታውዘንድስ የሚቆጠሩ ተማሪዎች ነው ለትሬን አድርገን ራሳቸውን ሰክሰስፉል እንዲሆኑ ኦነር ኦፕሬተር ለትራክ እንዲሰሩ በጣም ሳፖርት ያደረግናቸው በጣም ብዙ ናቸው። አመቱ ሜቢ 1000 ወይም ከዛ በላይ ተማሪዎች ይኖሩናል። በጣም አሪፍ ብዙ ነው። በአንድ አመት 1000 ተማሪዎች ላይክ የሚያክል ካስተማሪዎች በብዙ በዚህ 11 ዓመት ብዙ ተማሪዎች አስተምራችሁ ብዬ አስባለሁ። ስለዚህ ወደ ክላሱና ወደ የትራክ ነገሮች ከመግባታችን በፊት ዮኒ እዚህ ሀገር ምን ያህል ነው የቆየው ካናዳ ላይ? እኔ ወደ 20 ዓመት እና ወደ 21 ዓመት። በጣም አሪፍ። ይሄ ትምህርት ቤቱ ከመክፈት በፊት ወደ እዛ ስራ ላይ ነበርክ? ትምህርት ቤት ከመክፈት በፊት ሌላ ስራ ነበር የምሰራው። ላይክ ፊልም ቤት እና ሮኬቪ ሆስፒታል ነበር የምሰራው። ግን 1 ዓመት 2 ዓመት ቢሆን ነው የሰራሁት ሁለቱም ጋር። ጀስት ቢዝነስ ማን ነኝ። ከእንደገና ደግሞ ላይክ ምንድነው እዚህ ሀገር ዲማንዱ ምናምን ያለው እንትን ብዬ ሳስብ ቢዚ ሆኜ ያገኘሁት በዛን ታይም ድራይቪንግ ስኩሎች በጣም ቢዚ ነበሩ። ለምን አልጀምርም ብዬ ከዛ ነው ወደዛ ኢንዱስትሪ የገባሁት እንጂ ከዛ በፊት ድራይቪንግ ብዙ እንትን የለኝም ነበር። እንደዚህ ኢንስትራክተር ለመሆን አስቤውም አልነበርኩም። ኦኬ፣ ዲማንድ ስላለው ብቻ ነው ወደዚህ ኢንዱስትሪ የገባው? የስ ዲማንድ ነበረው። ያኔ ለመማር ስፈልግ በጣም
ትምህርት ቤቶቹ ቢዚ ነበሩ ያኔ እና አልበርታም ደግሞ ቡም ያለበት ታይም ነበር ያኔ እና ከእንደገና ደግሞ ለኔም ደግሞ አክሰሲብል ሆኖ ያገኘሁት እሱን ስለነበረ ከእንደገና ደግሞ ፋሚሊ ሜምበርም ጀስት ትሬን እያደረኩኝ ከዛ በዛው እንትን አልኩኝ። ወደድኩት ስራውን። ትዕግስት ይፈልጋል፣ ጠንካራ መሆን አለበት፣ ኮሚትመንት ይፈልጋል። እነዛን ነገሮች ካሸነፍክ ሰክሰስፉል ማትሆንበት ምክንያት የለም በማንኛውም ቢዝነስ ዙሪያ። በጣም አሪፍ እንዳልኩ በምትጀምርበት ሰዓት ዲምባ እንደነበረ በአልበርታ ብለኸኛል እና እንዴት ነበር ወደዚህ ስራ ስትገባ ቻሌንጁ እንዴት ነበር? ቻሌንጅ ብዙ የለውም ነበር። ስሙዝሊ የገባሁት ድራይቪንግ ስኩል ነበረ። እነሱ ትሬን አደረጉኝ፣ ለእነሱ መስራት ጀመርኩኝ። 1-2 ዓመት ምናምን ነገር ሌላ ድራይቪንግ ስኩል ሰራው። ከዛ በኋላ ቀስ ያልኩ ነው የራሴን ክላይንት ክሬት ያደረኩኝ። ቀስ ያልኩ ነው የጀመርኩት። ስታብሊሽ የሆነ ቢዝነስ ሴታፕ ለማድረግ ትዕግስት ይፈልጋል። ትዕግስት ያስፈልጋል። ያ በአንድ የሚሆን ነገር የለም። ወደ 14 ትራክ አለኝ። ወደ 6-8 የሚሆኑ ስሞል ካር እናስተምራለን አለኝ። ግን ያኔ ሲጀምር በአንድ ነበር ራይት። በአንዱም ራሱ ቢዚ ለመሆን ትራግል ማድረግ አለብህ፣ ኦቨርታይም መስራት አለብህ፣ ዊኬንድ መስራት አለብህ። ስለዚህ በጣም ጥንካሬ ይፈልጋል። ሁሉም አይነት ቢዝነስ ሲጀምረው ቻሌንጅ አለው። ኢቭን ትናንሽ ቢዝነስ ስትከፍት ለሰይ ትንሽ የሬስቶራንት ብትከፍት አለው ቻሌንጅ እና ይሄም ያህል ትራክ ደግሞ ሪስፖንሲቢሊቲ አለው። ሰውን የምታስተምረው ብዙ ቻሌንጅ አለው። ስትጀምር በዛን ሰዓት ከ11 ዓመት በፊት እንዴት ነበር? ላይክ በራስህ ባጀት ነው የሚጀምረው? ኢዝ ነበር እንትኑ ኮስቱ የሚያደርግህ ለክላሱ ለመጀመር? ያው በራስህ ነው ሁሉ ነገር የምትጀምረው። ቢዝነስ ስትጀምር እዚህ ሀገር ማንም ሎን አይሰጥም። ያው አትሊስት 1 ዓመት ተኩል ከሞላው በኋላ ነው አንድ ቢዝነስ ሎን መጠየቅ የምችለው፣ ብድር መጠየቅ የምችለው። ግን ስትጀምር በራስህ ነው መጀመር ያለብህ። በፊትም እኔ 2 ስራ ስለምሰራ ፋይናንሻል አዶና ፕሮብለም ችግር የለም ነበር ለመጀመር። ትናንትና ከአንድ ጓደኛ ጋር ስለ ቢዝነስ እያወራ ነበርና እዚህ ሀገር ቢዝነስ ሲጀምር ላይክ ባካፕ ያስፈልጋል። ባካፕ ስልህ ተጨማሪ ገቢ ያስፈልጋል። የጀመርኩ ቢዝነስ ሰትል እስከሚሆን ድረስ እውነት ነው። ድርጅት ውስጥ ገብተው ፉል ታይም ነበር የጀመርኩ ኦር ፓርት ታይም ነገር ነው የጀመርኩ? እኔ አሁን ሌላ ቦታ እየሰራው ነበር እና ፓርት ታይም ነው የጀመርኩት። ሜቢ ለ2 ዓመት ነው ምናምን ፓርት ታይም ነው። ጀስት ሌላ ቦታ ሰራለው። ከዛ በኋላ ቀስ ያልኩ ነው ያ ክላይንቶችን እንትን ያደረኩት ክሬት ያደረኩት። አጠገብህ ሰው ነበር የሚደግፍህ ቴክ ኬር የሚያደርግልህ አንተ ወደ ሌላ ስራ ስትገባ ወደዛ ፉል ታይም ሰራበት? ኖ ራሴ ነኝ። እዚህ ሀገር ያው እንደምታውቀው ብዙ እንትን የለውም። ላይክ ራስህ ነው ሁሉም ነገር መስራት ያለብህ። ጠንካራ መሆን አለብህ። ያው ሁሉም የራሱ ቢዝነስ ስላለው ቢዚ ስለሆነ ያን ያህል ለአንተ ቢዝነስ እንትን የሚያደርግ ኮሚትመንት የሚያደርግ ሰው ብዙ አታገኝም። ስለዚህ ራስን ቻሌንጅ መወጣት ያለብን፣ ጠንክረ መስራት ያለብን ራስን ያው የእውነት። ስለዚህ በአንድ ክሬት ስታደርገው በአንድ ትራክ ነው የጀመራችሁ? መጀመሪያ በስሞል ካር ነው የጀመርኩት። ክላስ 5 ስሞል ካር ያስተማርን። ከዛ በኋላ ሜቢ 1-2 ዓመት እንደዛ ካረኩ በኋላ ከዛ ቀስ ያልክ ነገሮች ራሳቸው እየገፉ ኤር ብሬክ ጀመርኩኝ። ከዛ በኋላ ክላስ 1 ጀመርኩ በአንድ ትራክ። ከዛ ቀስ ያልክ ያው እያደገ ይመጣል። ያው በዛ ሰዓት ምን ያህል ነበር ኮስት የሚያደርገው ክላስ 1? ክላስ 1 በዛ ሰዓት $1000 ነበር። 10 ሰዓት ነበር የሚማሩት እና 10 ሰዓት ብቻ ነው ለክላሱ። እሱ ራሱ ውድ ነው እያሉ ነበር። በአሁን ሰዓት ግን እስከ $10,000 ነው የሚጠይቀው እና ትሬኒንጉም በጣም ሰፊ ነው። እስከ 120-130 ሰዓት ነው የሚማሩት። አሁን ያው አክቹአሊ ለሴፍቲ ነው። ሞር በተማርክ ቁጥር ሞር ኖሌጀብል ትሆናለህ እና ሞር ላይክ ሃንድል ታደርገዋለህ ራይት። 10 ሰዓት ተምረህ ግን አስበው ከዚህ ካሊፎርኒያ ትራክ እየነዳ ስትሄድ አይ ዶንት ኖ ማይታመን ነገር ነው። አሁን ስናስበው በጣም ዴንጀር ነው ራይት። ግን ያው ሞር ከተማሩ ሞር ላይክ ኮንትሮል ያደርጋሉ፣ ሞር ኖሌጅ ይኖራቸዋል፣ ምን እንደሚያደርጉ ያውቃሉ፣ ብዙ ነገር ይማራሉ። ያኔ ምንድነው የሚባለው አባባል አለ አይደለ? ያለህበት ጊዜ አታማርረው ምክንያቱም ከሱ የሚበስ እንዳይመጣ ይባላል። በዛ ጊዜ 1,000 ነው ብለው ሰው ያማርራል። አሁን አስበው 10,000 ነው። አሁን ደግሞ ወደፊት ደግሞ እየጠበበ ነው የሚመጣው ነገሮቹ። ምንድነው ያው ላንጉጅ ምናምን ቴስት ሁሉ ይኖረዋል።
አፍተር ከጁላይ አካባቢ ለውጦች ይኖራሉ። አሁን ደግሞ ስለዚህ ከጊዜ ወደ ጊዜ እያደገ ነው የሚሄደው። አሁን ቢፎር አፕሪል 1 ዲስካውንት መስጠት እንችል ነበር። 20% ዲስካውንት 10% ዲስካውንት መስጠት እንችል ነበር። ግን አሁን አፕሪል 1 ጀምሮ ማንኛውም ድራይቪንግ ስኩል ከ10,000 በታች ቻርጅ ካረገ እና ገቨርንመንት ፋይንድ አውት ካረገው they will fine ቲኬት ያገኛሉ እና ድራይቪንግ ስኩሉ እስከ መዘጋት ሁሉ ሊደርስ ይችላል። ምክንያቱም አሁን ምንድነው ገንዘቡ የሚከፍሉት ሳይሆን የኳሊቲ ኦፍ ትሬኒንግ ነው እንጂ በርካሽ በ5,000 በ6,000 አሁን አንዳንድ ቦታዎች እንደዛ አድርገው ያስተምሯቸዋል። ግን ኳሊቲ ኮንትሮል እንትን የለውም፣ ትምህርቱ ጥራት የለውም ነበር። አሁን ግን ከዛ በታች ቻርጅ ካረጉ that means something wrong ኳሊቲው የለውም። ጀስት ዝም ብሎ ሃውሱን ብቻ ጽፈው ነው እንትን የሚሏቸው። በዛ ምክንያት ተብሎ ከአፕሪል 1 ጀምሮ እዚህ አልበርታ ውስጥ ህግ ወጥቷል። ከዛ በታች ቻርጅ ማድረግ አይቻልም። ኳሊቲ የሆነ ትሬኒንግ ነው መስጠት ያለባቸው። ከዛ ከጁላይ ጀምሮ ደግሞ አንዳንድ ሃውሩም ዲፍረንት ይኖረዋል። ከእንደገና ደግሞ ትንሽ ላንጉጅም ታይት እያደረጉት ነው የሚመጡት። አሁን ሜቢ ወይም 6 ከሌለክ መማር አችልም ሊባል ይችላል። እንደ ሄልዝ ኬር ማለት ነው። ሄልዝ ኬር አሁን ለምሳሌ በፊት ማንኛውም ሰው መውሰድ ይችል ነበር። አሁን ግን ሜቢ 6 ወይም ከዛ በላይ ካልሆነም ወይም 5 ካሌላቸው መማር አይችሉም። እንደዛ አይነት ነገሮች እየጠበቡ ነው የሚመጡት እንጂ እየሰፉ አይመጡም። ጊዜ አለመጠበቅ ነው ነገሩ። ጊዜ መጠበቅ የለብህም። አሁን ኢንተረስት ካለ ነገ ዛሬ ካልክ ተቀያየረ ይመጣል ህጉን። ክላስ 5 ፉል ይዘህ መውጣት የሚገባ ክላስ 1 ምናልባት ክላስ 4 ክላስ ሳምቲንግ ሊሆን ይችላልና ጊዜ አለመጠበቅ ነው ወደዛ ኢንተረስት ያለው ሰው። በጣም አሪፍ። መቼ ነው የጀመረ 10,000 መድረስ? ከአክሲደንት በኋላ ነው አይደለ? ከአክሲደንቱ በኋላ ነው። ያ 2020 ነው መሰለኝ። ያ ከዛ በፊት ምን ያህል ነበር ኮስት የሚያደርገው ለአንድ ሰው ጀምሮ ለመጨረሽ? ከዛ በፊት $1,000 ነው በቃ። በዚህ 6 ዓመት 7 ዓመት ነው እንደዚህ ሆነው። በዛ ጊዜ የሚማር የነበረው ሰው ብዛቱና ከዛ በኋላ ያለው ሰው የሚማረው ሰው የግድ ዋጋው ያ ከሆነ መክፈሉ አይቀርም። ምክንያቱም የምትፈልገውን ነገር ለማግኘት ተወደደም ረከሰም መክፈል አለብክና መማር አለብክ ራይት እንጂ ያው ብዙ አልቀነሰም። ገቨርንመንቱም የሆነ ግራንት ምናምን አመቻችቶ ነበር አንኤምፕሎይድ ለሆኑ ሰዎች። በዛ ምክንያት ጥሩ ነበር ስራው። አሁን ደግሞ ግራንት ቆሟል፣ ትንሽ ቀዝቀዝ ብሏል። ግን ያው ወደፊት ደግሞ አይታወቅም የሚመጣው አይታወቅም። ብዙ ሰው ነው በካናዳ ስትመጣ ወይ ደግሞ ከካናዳ በፊት ከመምጣት በፊት ወደ ካናዳ ስለ ትራክ ድራይቪንግ ብዙ ወሬ ነው የሚወራው። አንዳንዶቹን በጥሩ ጎን የሚያወሩታሉ። አንዳንዶቹ ደግሞ የትራክ ድራይቪንግማ ላይፍ አይደለም እኮ ከቤት ወጥተን የምትኖረው እኮ የፋሚሊ ላይፍ የሚባል ነገር የለም የሚል ሰው አለና እንዴት ነው የትራክ ድራይቪንግ ዮኒ በአንተ በኩል? ትራክ ድራይቪንግ ላይ ጥሩ ክፍያ ከሚባሉት አንዱ ነው። ምክንያቱም ያው ከየትም ሀገር መጥተው ከህንድም መጡ እዚህ ሀገር ሰዎችም ጥሩ ስራ እና ጥሩ ክፍያ ከሚያገኙበት አንዱ ትራክ ድራይቨር ነው። ኦነር ኦፕሬተር መሆን ይችላል። የራስን ሀወር ራሱ ማመቻቸት ይችላል። ኃላፊ የለም። አሁን ከዚህ ካሊፎርኒያ ለመሄድ ደርሰህ ስትመጣ 1 ሳምንት ምናምን ከግማሽ ነው ይፈጀዋል እንዴ። በዛን ሰዓት አንተ በትክክል የምትነዳ ከሆነ ማንም ሰው ጫና የሚፈጥርበት ነገር የለም። ህግና ደንቡን የተከተልክ ከሄድክ ኃላፊ የለብም። ያው በሰዓት በምትደርስበት ሰዓት እዛ ደርሰህ እቃውን አራግፈህ ሌላ ጭነህ ነው የምትመጣው። የትም ሀገር ደግሞ ብትሄድ ትራንስፖርቴሽን በጣም ወሳኝ ነገር ነው። አገር ቤትም ራሱ ብትወስደው ትራክ የሚነዱ ሰዎች ገንዘብ አላቸው ከሚባሉት ከዲግሪ ምናምን ካላቸው በላይ ነው ገንዘብ ያላቸው አይደል እንዴ? የእውነት። ስለዚህ እዚህም ደግሞ ያው the same ነው። ሙያ ማንኛውም ሙያ አክቹአሊ ካለክ ክፍያው በጣም ጥሩ ነው። ክፍያው አሪፍ ነው። ከሌላ ይልቅ ላይክ ብዙ ራሱ ዲግሪ የሚያስፈልገው ካለ እሱ ነው አንደኛው በትራክ። በዚህ ሰዓት ደግሞ ብዙ ተማሪዎች እየተማሩ ነው። በተለይ በአበሻዎች በኢትዮጵያውያኖች እና በኤርትራኖች ብዙ እየተማሩ ነው። መጀመሪያ ወደ ትራክ ድራይቪንግ ስትገባ ተማሪ ሆነ ምን መዘጋጀት አለብህ? መጀመሪያ ወደ እሱ ከመግባት ጀስት ሀሳብ ካለ ፉል ክላስ 5 መኖር አለበት። ከዛ በኋላ ደግሞ ያው ገንዘብ መኖር አለበት፣ ታይም መኖር አለበት። አንዳንድ ሰው ጀምሮ ምናምን ጊዜ ሳይኖረው ጊዜ ከሌለ መጀመሪያ አለመጀመር ነው የሚሻለው። ጀምረ ግን አሁን ለምሳሌ ስራ 22 ስራ እየሰራክ ተወጥረክ ምናምን ነገር ብትማረው
የባሰ ኮንፊውዥን ምናምን ስትረስ ነው የሚለቀብህ። ጀስት ሰዓቱን ሞልተህ ላይሰንሱን ለማግኘት ብቻ ከሆነ ቢቀር ነው የሚሻለው። ግን በትክክል ይህን ነገር ተምሬ ሰራበታለሁ ካለ ደግሞ አንድ ሰው በሰዓቱ ተገኝቶ ሰዓቱ የሚሰጠውን ኢንፎርሜሽን ትምህርቱን ተከታትሎ ሴፍ ድራይቨር መሆን ይችላል። 53 ፊት ትሬለር እቃ ጭኖ መጓዝ በጣም ቀላል ነገር አይደለም። የወንድ ልጅ ስራ ነው። በጣም ጠንካራ ነው እና እንትን መሆን አለብህ። ስለዚህ ያው ከመጀመሪያውኑ ኮሚትመንት እንትን ማለት አለበት። ኮሚትመንት መኖር አለብህ። ላይክ ስራ እየሰራ ፉል ታይም እሱ መማር አትችልም። ፉል ታይም ነው እንደ ክላስ መያዝ አለብህ። ኦኬ አንዳንድ ሰው 2 ቦታ እየሰራ 3ኛ ይህንን ለመማር እና ሳይተኛ መጥቶ ድራይቭ ማድረግ የሚፈልግ ሰው አለ። አሁን ያ ምንድነው ሊተኛ ነው የሚመጣው ወይንስ ሊማር ነው የሚመጣው? ራይት ፋቲግ ይሆናል። ስለዚህ ድራይቪንግ ላይክ ሲያደርግ ብዙ ፎከስ አያደርግም። አንደኛ አደጋ አለው። ለፈተና ራሱ ሳይተኙ የሚመጡ ሰዎች አሉ። እንግዲህ ምን ትለዋለህ? ይሄ ሰውዬ ያልፋል ብለህ ነው የምታስበው ወይንስ ባረፈ ጭንቅላት ነው መማር ያለብህ እንጂ በደከመ እንትን አይሆንም። እንቅልፍ ረፍት ያስፈልገዋል። ሁሉ ነገር ሲሰራ ጤናማ በሆነ መልኩ ቢሆን ደግሞ በጣም ተመራጭና የሚመከር ነገር ነው፣ መሆንም ያለበት ነገር ነው። ስለዚህ የትራክ ድራይቪንግ ስትጀምር በካናዳ ላይ ፎከስድ መሆን አለብህ። እንዲህ የተከፋፈለ ጭንቅላት ይዘህ መምጣት የለብህም ማለት ነው። እውነት ነው፣ ወሳኝ ነው። ክላስ 1 ለመውጣት በካናዳ ላይ ፉል ክላስ 5 ያስፈልጋል። ከዛ በኋላ ሳንቲም ያስፈልጋል ብለኛል። ሌላ ምንድን ነው የሚያስፈልግ ነገር አለ? ምንም የሚያስፈልግ ነገር የለም። ገንዘቡ ካለ ታይም ኤክስፒሪየንስ ምናምን የሚለው ነገር አያስፈልግም። ያው ኤክስፒሪየንሱን እዚህ ነው የምታገኘው። ቋንቋ ምን ያህል መሆን አለበት? ቋንቋ አትሊስት ትንሽ 4 ምናምን ነገር ቢኖር ጥሩ ነው። 3 ከዛ በኋላ ግን ሁሉም ሰውን የሚመክረው ግን እንደመጣ ካናዳ ውስጥ ላንጉጅ ቢማር እየሰራ ላንጉጅ ቢማር አትሊስት 6 months በጣም በቃ እንዴት ላይፋቸውን ወደፊት እንደሚያሻሽለው እና እንደሚያስተካክለው አጠይቀኝ። አንድ ሰው ከመጣ በኋላ ቀጥታ ወደ ስራ መግባት አለበት። ፕላስ ደግሞ ታይሙን አሸጋሽሎ በሳምንት ኦንላይንም ቢሆን መማር አለበት። ብዙ ኦፖርቹኒቲ አለ ኦንላይን የሚማሩበት መንገድ ዊዛውት ኒውካመር ሴንተር ወይም ሌላ ኢንስቲትዩሽን ሳይፈልጉ ኦንላይን there is a lot of opportunity ከ2 ዓመት በፊት ይሆናል አንድ ክላስ ጀምሮ ነበር። እናንተ ላይ አይደለም እዚህ ኤድመንተን ላይ ግን ክላሱ ለመውሰድ በጣም እንትን ነው አለ። በቃ ከባድ ነው። ይሄ ኤር ብሬክ የሚባለው ነገር የፕራክቲስ ቲዮሪ ይሁን ምን ይሁን ሁሉም ከባድ ነው እያለ ነበርና ለምንድን ነው ለሰው የሚከብደው? well ኤር ብሬክ to be honest with you ከባድ አይደለም። ጀስት የሆነ 6 ስቴፕ ነው ያለው። ቀኑ ሙሉ የሚያወሩት መጽሐፉ ሙሉ መያዝ የለበትም። መካኒክ አይደለም እሱ። 6 ስቴፑን መያዝ በጣም ቀላል ነገር ነው። እሱ በጣም የምትሄድበት ትምህርት ቤትም ወሳኝነት አለው። አክብዶ ሙሉ መጽሐፍ አንብብ ብሎ ከሰጠክና ከዛ ውስጥ ደግሞ ኢምፖርታንቱን ሃይላይት አድርጎ ከሰጠክ ፎከስ ማድረግ ያለብን ቦታ ታውቀዋለህ እና በቀላሉ አንደርስታንድ ታደርጋለህ። አሁን እኛ አንዳንዴ ቲክቶክ ላይም በዩቲዩብም እንለቃለን ስቴፑን። ስለዚህ እዛ ላይ ብታየው በጣም ሲምፕል የሆነ ሜቢ 3 ሚኒት የማይሞላ ነገር ነው። በጣም ከባድ የሚባለው 3 ሚኒት የማይሞላ ነገር እንዴት ነው ሊከብድክ የሚችለው? እሱም በቃ 3 ሚኒት ቀኑን ሙሉ አሁን ለምሳሌ ሌላ ዩቲዩብ ምናምን ሌላ ነገር ከማየት ይህንን ነገር ደጋግመ ካልከው 100% በጣም ሲምፕል የሆነ ነገር ነው። ጆናስ ድራይቪንግ ስኩል ፎሎ አድርገው እዛ ላይ አንዳንድ ትምህርቶችን እንለቃለን። በጣም ሲምፕል በሆነ መንገዱ ነው የምንለቀው። አሁን ወደ ፊትም አሁን ሜቢ ካፕል ኦፍ ዴይስ በትግርኛም በኦሮምኛም በአማርኛም ስቴፑን እንለቀዋለን እና በጣም ቀላል ነው። በጣም አሪፍ። ኢቭን የእናንተ ሊንክን አስቀምጠዋለን የቲክቶክ እና የዋዲኮል የዩቲዩብን አስቀምጠዋለን። የእናንተ ሊንክ ወደዛ እየገቡ ፌስቡክ አለ። በዚህ ሰዓት አንድ ሰው አዲስ ነው መጥቶ ክላስ 5 ፉል አለው። ይሄ ደግሞ መማር ይፈልጋል። ምን ያህል ነው ሳንቲም የሚያስፈልገው? ምንድን ነው ደግሞ መከተል ያለበት ወደዚህ ስራ ወደዚህ ክላስ ለመግባት? ስለ ስራ በኋላ እናወራለን። ወደዚህ ለመግባት ያው አትሊስት ዲፖዚት ማስቀመጥ አለባቸው። አትሊስት 5000 ምናምን ነገር። ከዛ በኋላ ስቴፕ አለው። አንደኛው አልበርታ ኦንሊ 7300 ምናምን አካባቢ ነው።
ወይም 7600 800 አካባቢ ነው አልበርታ ኦንሊ። ከዛ መጀመር ይችላሉ። ከዛ በኋላ 17 ሰዓት ተጨማሪ ከተማሩ ኦል ኦቨር ካናዳ ማድረግ ይቻላል። ስቴፕ ባይ ስቴፕ መጀመሪያ ኤር ብሬክ ይወስዳሉ። ከዛ በኋላ አልበርታ ኦንሊ፣ ከዛ በኋላ ደግሞ ኦል ኦቨር ካናዳ ዩኤስ እንደዛ አይነት ስቴፕ። ስለዚህ 3 ስቴፕ ነው ያለው። 3 ስቴፕ ስለ ዋን ኤር ብሬክ አለ። ኤር ብሬክ ራሱን የቻለ አለ። ከዛ በኋላ ኦንሊ ኢን አልበርታ አለ። ከዛ ኦል ኦቨር ካናዳ ደግሞ አለ። ስለዚህ ኤር ብሬክ እና ጀስት አልበርታ ብቻ መማር ከፈለግ ኤር ብሬክ አልበርታ ብቻ የሚሰራ ከፈለግ 7000 ነው ኮስት የሚያደርግ። ከአልበርታ ውጭ ግን መንዳት አይችልም። 800 ምናምን አካባቢ 7600 800 አካባቢ ነው ያ። ከአልበርታ ውጭ ግን አያስኬድህም አይደለ? አዎ አሁን ሰስካቹዋል ምናምን መንዳት አይችልም በሱ። ኦኬ። ስለዚህ ሁሉም ካናዳ ላይ መንዳት ከፈለግ ምን ያህል ነው ኮስት የሚያደርግ? በቃ ላይክ እስከ 10000 ኤቭሪቲንግ ትራክ ሬንቱን፣ ኤር ብሬኩን፣ ሮድ ቴስቱን ሁሉን ነገር ጨምሮ 10000። በዚህ ለሴ በዚህ አመት አሁን ይሄ አመት እንኳን አሁን ነው የጀመርን ያለ ነው። ባለፈው አመት ቻሌንጅ የነበረው ለተማሪዎቹን ምን ነበር? በተለይ ባበሻው ሌላ ሀገር ልጅ ሰው ኮንተንት ቋንቋው በጣም አሪፍ ስለሆነ ብዙ ቻሌንጅ ይሆናሉ ብዬ አላስብም። በትምህርቱ ላይ ለኢትዮጵያውያኖቹና ለኤርትራውያኖቹ በጣም ቻሌንጅ የነበረው ወይ በብዛት የወደቁ ሰዎች በምንድን ነበር የሚወድቁት? ቻሌንጁ ዌል በቃ የጊዜ እንትን አለመስጠት ነው። ፉል ታይም ራስን ኮሚትመንት አለማድረጋቸው ነው። በቃ በብዛት አሁን እኔ እንዳየሁት በሁለት ስራ በምናምን የሚጣደፉ ሰዎች ደጋግሞ ይወድቃሉ። ሌሎቹ ግን አስሎንጋስ ጊዜ ሰጥቶ በትክክል ፎከስ ካደረገና ከተከታተለ ያን ያህል ቻሌንጅ አለው ብዬ አልገምትም። ገንዘቡም በብድር ነበረ። ቀስ እያሉ በ3 አመት የሚከፈል ነበር። የወሩ $150 እስከ $200 ይከፍላሉ። ለ3 አመት የሚከፈል ነበረ። ሰርድ ፓርቲ ሎን የሚሰጠን ካምፓኒዎች ነበሩ። ስለዚህ ያው ብዙ ኦፖርቹኒቲ ነበር። አሁን እነሱ ነገሮች ሁሉ የሉም። አሁን ለጊዜው ቆሟል። ያ የመጀመሪያው አመት አይከፍሉም ነበር። $50 ብቻ ነበር የሚከፍሉት በወር። እዚህ ካናዳ ላይ አሁን አንድ ሰው ላይሰንስ ካወጣ ጀማሪ ሆኖ እንዴት ነው እንትኑ ክፍያውን ወደ ስራ ከገባ አንድ ሰው ምን ያህል ነው $100 በወር ያገኛሉ? እና ቲም ድራይቨር ሆኖ ሊጀምሩ ይችላሉ። በብዛት እንደዛ አዲስ ድራይቨር ሲሆን ቲም ድራይቨር ነው የሚጀምረው። ከዛ በኋላ ቀስ እያለ የራሱን በራሱ ብቻውን መንዳት ይጀምራል። አንዳንዴ ደግሞ እዚሁ ከተማ ውስጥም ዳምፕ ትራክ የሚነዱ አሉ፣ ሻንቲንግ የሚነዱ አሉ። ሁሉም መውጣት የለባቸውም ከከተማ። እዚሁም አካባቢ ሆኖ ስራ ይገኛል። ከተማ ውስጥም ስራ ይገኛል። ይገኛል። አንድ ሰው ሲማር አንድ ሰው ምን ያህል ነው ጊዜ የሚፈጅበት? ምን ያህል ሰዓት ነው? ምን ያህል ሳምንት? በአንድ ወር ውስጥ ጠቅልሎ መጨረስ ይችላል። በቀን ሚኒመም 2 ሰዓት ነው፣ ማክሲመም 6 ሰዓት ነው የሚማሩት። እና ከስራ በኋላም ከ4:30 በኋላ እናስተምራለን። ከእንደገና ደግሞ ላይክ ቅዳሜና እሁድ እናስተምራለን። ስለዚህ ያው ብዙ ጊዜ ይኖራቸዋል። የቀን ምሰራ ከሆነ ላይክ ጠዋት ገብቶ ማታ የሚወጣ ከሆነ ስንት ሰዓት ነው ክላሱ መማር ያለበት? ኢን ክላስ 40 ሰዓት ነው። እሱን ኦንላይን መማር ይችላሉ። ቤታቸው ሆኖ በሚመቻቸው ሰዓት ኦንላይን መማር ይችላሉ። ከዛ በኋላ ግን ድራይቪንጉን 2 ሰዓት ልክ 4:30 የሚወጣ ከሆነ 5 to 7 2 ሰዓት በየቀኑ መማር ይችላል። ወይም ቅዳሜና እሁድ 6 ሰዓት መማር ይችላል። ስለዚህ ጊዜ አለው። አሁን ቲዮሪ የሚባለው ነገር በክላስ ይማራል። ስንት ሰዓት ነው ቲዮሪ የሚማረው አንድ ሰው? 40 ሰዓት ነው ቲዮሪው። እሱ ኦንላይን ነው፣ ቤቱ መማር ይችላል። ኦንላይን ቤቱ ሳይን አፕ እናደርግለታለን፣ ቤቱ መማር ይችላል። አሁን ስቴፖቹ እንዴት ናቸው? የሆነ ስቴፖቹ ስለ ቲዮሪ አለ፣ ከዛ በኋላ ምንድነው ያለው? ቲዮሪው 40 ሰዓቱን ቤቱ ከጨረሰ በኋላ ሴት አፕ አድርገንለት ወይም እዚህም ኮምፒውተር ምናምን አለን፣ ክላስሩም አለን፣ እዛ ይማራሉ።
ከዛ ልክ እሱን እንደጨረሰን ነው ድራይቪንግ የሚጀምረው። ኤር ብሬክ ኤኒ ታይም መውሰድ ይችላሉ። ሪኳየር አይደለም ቢፎር ወይም አፍተር የሚባል ነገር የለውም። ይሄ ግን ድራይቪንጉን የሚጀምሩት ግን አፍተር ክላስ ሩሙን ከጨረሱ በኋላ ነው። ስለዚህ 1 ወር ነው የሚፈጅበት ክላስ 1 ለመውጣት። አንድ ሰው በእናንተ ቤት ትምህርት ቤት ከተማረ ላይሰንሱ ደግሞ ከያዘ የስራ ኦፖርቹኒቲ ትፈጥራላችሁ ወይ? ትፈጥራላችሁ ስለ ከናንተ ጋር የሚሰሩ ካምፓኒዎች የሚጠይቁን አሉ። ድራይቨር እንፈልጋለን ይላሉ፣ እነሱን እንልካለን። 10,000 ከፍለው በ1 ወር ካላለፈ ስንት ነው እንትን ያለው ቻንስ ያለው በዛ 10,000 ለመደጋገም? ኦል ዘ ታይም ያው ሮድ ቴስት በተፈተነ ቁጥር $217 ይከፍላል አት ዘ ሬጂስተር ኦፊስ። ከዛ አዲሽናል ትሬኒንግ ከፈለገ ደግሞ አዲሽናል ትሬኒንግ ይከፍላል እና እስከሚያልፍ በዛ አይነት መልኩ መቀጠል ይችላል። 10,000 እስከ የመጀመሪያ ሮድ ቴስት ያስጨርሻል። አሁን ሮድ ቴስት ከወደቅ ለሁለተኛ ስትሞክር 200 ከምናምን መክፈል አለበት። 217 መክፈል አለበት። ኤግዛሚነሮች እዚህ እኛ ጋር መጥተው እንትን ቴስት ያደርጓቸዋል። ራሱ ቡክ የሚያደርገው ግን የሚፈተኑት ግን እኛ ያርድ ውስጥ ነው። ኦኬ፣ እናንተ ታስተምራላችሁ ብቻ እንጂ አትፈትኑም? ፈታኒ የላችሁም? ከሌላ ቦታ ነው የሚመጣው? ገቨርንመንት ኤግዛሚነር ነው መጥተው የሚፈትናቸው። ለእንትን ነው ለኳሊቲ እንዲሆን ነው ሰውየው እንደዛ የሚሆነው መሰለኝ። ኢቭን ላይክ ኤግዛሚነሩ ማን እንደሆነ አታውቀውም። እዛ ጠዋት ላይ ሲመጣ ነው ማን ነው ምናምን ብለህ የምታውቀው እንጂ እስከዛ ድረስ አታውቅም ማን እንደሚመጣ። በጣም አሪፍ በጣም አሪፍ። ስለዚህ ሁሉም ለአንተን ነው ላይክ እኛ ስናስቡ ላይክ ኮስት የምናደርገው ነገር ነው የምናስበው። ለሴ የመጀመሪያ ከወደቅ ደጋግመ ኮስት ያደረከው ነገር እሱ ነው የሚያሳስብ እንጂ እንዲህ ተፈትኜ በቃ ይሄ ሙያ በእኔ በጣም አሪፍ አድርጌ ይዤ ወደ ስራ ገባለሁ የሚለው ነገር ብዙ እንትን የለንም። እናስባለን ግን ብዙ እንትን የምንሰጠው ለኮስት የምናደርገው ነገር ነው። ስለዚህ እንደዛ ማለፉ ላይ መሆን የለበትም። ዋናው እውቀቱ ላይ ነው። እውቀቱ ካለክ ደግሞ ታልፋለክ። እዚህ ካናዳ ላይ የከተማ ስራ አለ፣ ከተማ ውስጥ የሚሰራ ስራ አለ። ከዛ በኋላ ደግሞ ከፕሮቨንስ ወደ ፕሮቨንስ ደግሞ ከአንደኛ ፕሮቨንስ ወደ ሁለተኛ ፕሮቨንስ እየሄድክ የምትሰራው ስራዎች አሉ። ከዛ በኋላ ደግሞ ከሀገር ውጭ ደግሞ የሚሰሩ ስራዎች አሉ። እንዴት ነው እንትን ነው ስራው? በዛ ላይ ደግሞ ቻሌንጁ ወይ ምን ያህል ነው እንትን የሚለው ዋጋ የሚያስከፍል እሱ ነገር? በጥሩ ጎንም በአብዛኛው ያው ወደ ዩኤስ ምናምን ስራ አለ፣ ግን ያው የግድ ሲቲዝን መሆን አለበት እና ፓስፖርት መውጣት መግባት መቻል አለበት። ራይት ሲቲዝንም ባትሆን ደግሞ እዚሁ ከዚህ ቶሮንቶ ዊኒፔግ ምናምን እንደ ቢሲ ስራ አለ፣ ወደዛም እየሄዱ መስራት ይችላሉ። ያ ካልሆነ ደግሞ ሻንቲንግ እዚሁ ዳምፕ ትራክ ከተማ ውስጥ ፋሚሊ ያለው ሰው መንቀሳቀስ መውጣት የማይፈልግ እዚሁ አካባቢ ሆኖ መስራት ይችላሉ። ለሁሉም ያው የሚፈልገው ፊልድ አለ፣ ግን በጣም ጠንክረው አፕላይ ማድረግ አለባቸው። አዲስ ድራይቨር ብቻ ይቀጥራሉ። እንትን 1 አመት ኤክስፒሪየንስ ያደርጋል አዲስ ድራይቨር አይቀጥሩም እያለ ሰው ቁጭ የሚል ከሆነ መጀመሪያውንም ባያወጣ ይሻለዋል። ግን አገኛለሁ ብለክ ላይሰንሱን ለማውጣት የጀመርከው እንደምታገኝ ነው ማመን ያለበት። አንዳንድ ሰው ቁጭ ብሎ ስራ አይገኝም አዲስ ድራይቨር አይቀጥሩም ካልክ አይቀጥሩም። ምክንያቱም ኦልሬዲ አንተ እንደማትቀጠር አምናለሁ። ያ አይሆንም። አገኛለሁ ብለህ ነው 100 ቦታ አፕላይ አድርገህ አንድ ቦታ እንዲጠሩ ነው የምትፈልገው። 100 ቦታ አፕላይ አድርገህ 100ን ቦታ ቢጠሩ ራሱ 100 ቦታ መስራት አትችልም አይደል? ስለዚህ ኤቭሪዴይ አፕላይ ማድረግ አለባቸው። አሁን ላይ አዲስ ስትሆን በተለይ እዚህ ካናዳ ላይ በትራክ ድራይቪንግ ብቻ ሳይሆን በሌላ ስራ ራሱ ከሰርቲፊኬት ያለውና ከትምህርቱ የጨረሰ ኤክስፒሪየንስ ያለው ነው የሚመርጡት። እና ግን ኤክስፒሪየንስ ከሌለ ደግሞ አትቀጠርም ማለት አይደለም። መጀመሪያው ግን ኦፖርቹኒቲ አይሰጥህም ወደ አንተ። ያ ካገኙ ኤክስፒሪየንስ ያለውን ቢቀጥሩ ይሻላቸዋል። አንዳንድ ደግሞ ትንሽ ቀነስ አድርጎ ኤክስፒሪየንስ የሌለውም መቅጠርም ይፈልጋል። ምክንያቱም ቶሎ አይሄዱም። ገብቷል? ኤክስፒሪየንስ ያለው ሰው አሁን ዛሬ ድራይቪንግ ኤኒዌር ስለሆነ ስራ ያለው ዛሬ ተቀጥሯል፣ ነገ ይሄዳል። ሄዴክ ነው የሚሆነበት። የተሻለ ደሞዝ ሲያገኝ ከአንተ ወጥቶ ወደ ሌላ ይገባል። ስለዚህ አንዳንዴ ይሄኛውን
ትሬን አድርገው እሱ ሌላ ቦታ እስከሚያገኝ እስከሚለምድ ምናምን አንተ ጋር የመቆየት እድሉ የሰፋ ሊሆን ይችላል። አንዳንድ ሰዎች ደግሞ ያንን ሊመርጡ ይችላሉ። ከከተማ ውጪ ሄዶ መስራት የሚፈልግ ሰው ሪሎኬትድ ማድረግ የሚችል ሰው ገጠሩንም ብዙ ስራዎች አሉ። የለመዱ ድራይቨሮች ኤክስፒሪየንስ ያላቸው ድራይቨሮች ቲም ድራይቭ ማድረግ አይፈልጉም። ነርቶ የሆነ ቦታ ላይ መተኛት ሰላም ያለው እንቅልፍ ነው የሚፈልገው እንጂ አንደኛው ሲነዳ የተንገጫገጨ ምናምን በየደቂቃው መንቃት ምናምን አይፈልግም። ስለዚህ እነሱ አይሰሩም። ስለዚህ አዲስ ድራይቨር ደግሞ ያው ኤክስፒሪየንስ ለማግኘት እሱ ከሆነ ምርጫው እንትን ኦፖርቹኒቲው እዛ ይሰራል። ያው የመቆየት እድሉም እዛ የሰፋ ነው። ካምፓኒዎች they like that የእውነት እዚህ ሀገር እንደምናውቀው እኔ 3 ዓመቴ ነው እዚህ ሀገር አለው ቶሎ ስራ የማግኘት ቻሌንጅ አለው። ኢቭን ብቃት ቢኖርህ ቶሎ አታገኝም። ኤዲኬት ሆነ ብትመጣ ራሱ ቶሎ አታገኝም ስራ። ግን ኮንሲስተንት ሆነ አፕላይ ካረክ ወደ ምትፈልገው ታገኛለህ ብዬ አምናለሁ። ስለዚህ የትራክ ድራይቪንግ ደግሞ አስታውሳለሁ አንድ ቀን እኔ የለኝም ትራክ ድራይቪንግ ክላስ 1 ካምፓኒዎች ይቀጥራሉ። ስትሄድ አፕላይ ለማድረግ ክላስ 1 ያለው ሰው ይምጣ ወደፊት ይለዋል። ከዛ ምን ያህል አስፈላጊ እንደሆነ እዚህ ታውቁበታለህ። በተለይ መንዳት የምትወድ ከሆነ ለፋሚሊ ይሆናል ይሄ ስራ። ግን ዮኒ ፋሚሊ ላለው ሰው ሜቢ ላይወጣ ይችላል። ከከተማ መውጣት አይፈልግም። ስለዚህ እዚሁ ከተማ ውስጥ ሆኖ መስራት ይችላል። መውጣት የለበትም የግድ። ክፍያው ጥሩ ነው። አትሊስት ሚስቱ ልጆቹን እያሳደገች እሱ ጠንክሮ ቢሰራ የሁለት ሰው ደሞዝ ይሆናል የሚያገኘው በትራክ ድራይቨር። በብዛት ህንዶች አሁን ሚስቶቻቸው ልጅ ያሳድጋሉ። እነሱ ሃይዌይ ሄደው ጥሩ ገንዘብ ይዘው ይመጣሉ። ከከተማም ብትወጣ በ4 ቀኑ በ5 ቀን ትመለሳለህ። ወር ሙሉ አቆየም እዛ። በጣም አሪፍ አሉ። እኔ ማቃቸው ሰዎች አሉ ክላስ 1 አላቸው። ግን ቻሌንጅ ስላለው ይሁን ምን ይሁን በቃ ይዞ ተቀምጠው ሌላ ስራ የሚሰሩ ሰዎች አሉ። እኔ ብዙ አልጠይቃቸውም፣ ግን እንደዛም አሉ ብዬ ነው። ፋሚሊ ግን አላቸው። በከተማ ለምን አያሱም ግን ይገርመኛል። እኔ አንዳንድ ሰው ያው ሌላ አማራጭ ካለው ያኛውን አይፈልግም። አሁን ለምሳሌ ሜቢ ኡበር የሚሰራ ከሆነና ገንዘብ የሚያገኝ ከሆነ ክላስ 1 ለኢመርጀንሲ የሚይዙ ሰዎች አሉ። ገብቷል። ኤኒ ታይም የኛው ሲለቅፍ ጃምፕ ታደርጋለህ። ፕሮቤሽን ሁሉ ጊዜ ስላለ ያንን ኪፕ ማድረጉ ላይሰንሱ በጣም ኢምፖርታንት ነው ብሎ የሚያስብ ሰው አለ። ለዚህ አንድ ሰው ላይሰንስ ይዘው ለረጅም ጊዜ ለክፉ ጊዜ ብሎ ከተቀመጠ ሌላ ስራ ከሰራ ትንሽ መኪና አይደለም። ኢቭን ከትንሽ መኪና ለረጅም ጊዜ ከራቅ ሄዶ ብረሻፕ ማድረግ ይችላል። 5 ሰዓትም 10 ሰዓትም ሄዶ ራሱን ሪፍሬሽ ማድረግ ይችላል። ግን መክፈል አለበት። የግድ ነው ያው መክፈል አለበት። ለ10 ሰዓትም ለ5 ሰዓትም ለ2 ሰዓትም ከፍሎ። አሁን አንዳንድ ሰዎች ካምፓኒ እንትን ሲኖራቸው ሮድ ቴስት ሊቀጠሩ ሲሉ መተው ሪፍሬሽ አድርገው ምናምን ሄዱ ሰዎች አሉ። ምክንያቱ ስለሚጠፋበት ብዬ ነው። ይህም ትልቅ መኪናው ነው። ቅድም ምን ብላይ ነበር? የሚያስተምሩ ካምፓኒዎች አለ ብላይ ነበር። እንዴት ናቸው እንደሱ? እኔ ሰምቼ ነበር ከዚህ በፊት። ግራንት ነው አሁን የለም። እሱ አልበርታ ጆብ ግራንት ነው። እና አንድ ካምፓኒ ያለው ሰው እኔ ቀጥረዋለሁ ካለ ለገቨርንመንቱ ለካምፓኒው የትሬኒንጉንም ኮስት እንደገና ደግሞ $10,000 ድጋፍ ያደርግ ነበረ። አዲስ ድራይቨር ስለቀጠረ ማለት ነው። አሁን ግን የለም እንደዛ። ስለዚህ አንድ ሰው በዚህ ሰዓት ፍላጎት ኑሮት ላይሰንስ ኑሮት ክላስ 5 ሳንቲም ከሌለው መማር አይችልም ማለት ነው። ሳንቲም ከሌለው መማር አይችልም። አፕሪል አሁን የቆመ አፕሪል 1 ነው ማርች 1? ማርች 31 31 ያ የኛ ነገር እኮ የሚያሳስበው አሁን ስንት ሰው እኮ እንደነበረ ብታውቅ። ብዙ ሰው ተጠቅሟል ይሄን ኦፖርቹኒቲ ካምፓኒ ያላቸው ሰዎች። እንዴት ማወቅ ይችላል አንድ ሰው ፕሮሞሽኑ መንግስት ያወጣው ላይሰንሱ? እኛም አሁን አድቨርታይዝ እናደርግ ነበር በእንትናችን ላይ በዋትስአፕ ላይ በዩቲዩብ በፌስቡክ። ስለዚህ ያው ኢንፎርሜሽን አንደኛው ለአንደኛው ሼር ሲያደርግ ነው ያው እንትን የሚደርሰው ራይት። ስለዚህ ብዙ ሰዎች ይኖራሉ ብዬ አስባለሁ። የኔ ተከታዮች ክላስ 1 ለመውጣት አንዳንድ ጥያቄዎች ይጠይቃሉ። አሁን ይሄ ሁሉም ህግ ስለተቀየረ ፍላጎት ብቻ በቂ አይደለም። ላይሰንስ ክላስ 5 ፉል ብቻ
መኖር በቂ አይደለም። አትሊስት ሳንቲም መኖር አለባቸው። ክላስ 5 ለሌላቸው ሰዎች እኛ የምንሰጠው ትሬኒንግ አለ። እሱን ከወሰዱ 6 ወር ይቀንስላቸዋል። ከሚጠብቁበት ፔሪድ ላይ 6 ወር ይቀንሳል። ስለዚህ ክላስ 5 ላይ አያስፈልግህም ማለት ነው። ሌላ አላችሁ ሌላ አክሰስ እንትን GDL ይዘህ 2 ዓመት መጠበቅ አለብህ አይደል? የእውነት አሁን ወይም ከአፍሪካ ያመጡ ሰዎች ያው ቀጥታ ወደ ፉል ክላስ 5 ይሆንላቸዋል። ወይም ከሌላ ሀገር ያመጡ ሰዎች መሞከር ይችላሉ። ከዛ በኋላ ግን ከሌላ ሀገር ሳያመጣ 2 ዓመት መጠበቅ ካለበት እኛ የምንሰጠው ኮርስ አለ። እሱን ከወሰደ 6 ወር ይቀንስላቸዋል። ከዛ 2 ዓመት 1 ዓመት ከ6 ወር ይሆናል። ኤግዛክትሊ ይቀንሳል። እንደዛ ምን ያህል ነው ኮስት የሚያደርገው እሱ ነገር እናንተ የምትሰጡት ጊዜ የሚቀንስልህ? $650 ነው። አንደኛ ኢንሹራንስ ይቀንሳል፣ ሁለተኛ 6 ወር ይቀንሳል፣ ሶስተኛ ፉሊ ኖሌጀብል ይሆናሉ። እንደ ሮድ ቴስት የማለፍ እድላቸው የሰፋ ነው የሚሆነው እና ላይሰንሳቸው ላይ ዩ ኢንዶርስመንት ይመታበታል። ያ የተማሩ ናቸው የሚያሳይ ነው። ላይሰንሳቸው ላይ ከጀርባው ወይም ከፊት ለፊቱ ዩ ካለው ኤዱኬትድ ድራይቨር ነው። እዚህ ጋር መጠየቅ የምፈልገው ቅድም የትራክ ድራይቪንግ ብቻ መስሎኝ ነበር። ትሰጣላችሁ እንዴ? ስቲል ነው እንሰጣለን። የተናንሽ እንሰጣለን። ከመጀመሪያ ነው የሚጀምሩ ማለት ነው። አንድ ሰው ክላስ 7 ከያዘ ኢቨን ክላስ 5 የሚለው ነገር ትሰጣላችሁ? ከክላስ 7 ክላስ 5 ክላስ 4 ክላስ 2 ክላስ 3 ክላስ 1 እንሰጣለን። ከእንደና ደግሞ የሜካኒክ ሰርቪስ አገልግሎትም እንሰጣለን። ሾፕ አለን። እዚህ አሁን ወደ ያርዳችንን መተብታው ወደ 2.8 ኤከር ነው። ወደ 14 ትራክ አለን፣ 10 ትሬለር አለን እና 8 ስሞል ካር አለ ክላስ 5 ማስተማሪያ እና 3 ቤ ያለው። እሱ ደግሞ ሁለቱን አከራይተናል። ሜካኒክ ሾፕ ነው። አንደኛውን እኛ ኦይል ቼንጅ እና ኤኒቲንግ ብሬክ፣ ኢንጂን፣ ትራንስሚሽን ሁሉን ነገር ሪፔር እናደርጋለን። ኡበር ኢንስፔክሽን እናደርጋለን። ኢንሹራንስ ኢንስፔክሽን እናደርጋለን። በጣም ትልቅ ነው እንትን ፋሲሊቲ። እመጣለሁ፣ አያዋለሁ። ዮኒ ካልጋሪ መምጣት አይቀርም። በተለይ አሁን ሳመር ከገባ አሁን ላይክ ለመምጣት ሞክሬ ነበር ግን አልቻልኩም። በቃ አንዳንድ ነገሮች ያጋጥመዋል በመሃል የምታስበው እንትን አይደለም። ግን በደንብ ደግሞ እዛ እመጣለሁ፣ አያዋለሁ። ስለዚህ እንዳለ እዚህ ካናዳ ላይ ያሉ የመኪና ሰርቪሶች ትሰጣላችሁ ማለት ነው? ሁሉንም እንሰጣለን። ሁሉም አይነት ሰርቪስ እንሰጣለን። የሜካኒክ ሰርቪስ አለን ብለህ ነበርና አንዳንዶቹ አሉ ከሀገር ቤት መጥተው እዚህ የኔ ኦዲየንሶች መካኒክ መጀመር ምናምን ይፈልጋሉ። ለመሰራት ላሱ ሲፈልጉ ትቀጥራላችሁ ወይ? ምን አይነት ሰው ነው የምትቀጥሩት ደግሞ? ላይክ ዲፔንድ። በጣም ችሎታ ካለው እንቀጥራለን፣ ረዳትም እንቀጥር እንችላለን እና እንደ ወቅቱ ነው። ሰራተኛ የምትፈልግበት ሰዓት ከሆነ እንቀጥራለን። ያው ጀስት ጆናስ ድራይቪንግ ስኩል @gmail.com ብለው ረዘሚያቸውን ቢልኩልን። ኦኬ፣ እዛ የናተ ዌብሳይት ላይ ፖስት ታደርግታላችሁ እንትኑ ሌበር እንደን ሜካኒክ ቺፍ አለ፣ እንደዛም አለ። ከእንደና በኢሜይልም ረዘሚያቸውን ቢልኩልን እናየዋለን። ያ በጣም አሪፍ። ስለዚህ እሱም እኔ ፖስት አደርግላችኋለሁ እዚህ ቪዲዮ ላይ። ስለዚህ ቤተሰብ ቼክ ያደረጋችሁ እንትን ማድረግ ትችላላችሁ፣ ሜካኒክ ደግሞ ስላላችሁ። ስለዚህ ወደ እንትናችን እንመለስ። ቅድም ስላልጠየቁ ነው ትራክ ብቻ መስሎኝ ነበር። በትራክ ብቻ ነው ያለፍኩትና አንድ ሰው አዲስ ከሆነ አዲስ ላይሰንስ ያወጣ ሰው ከሆነ ቶሎ ካልተቀጠረ በቲም ሆነ የሚሰራ ስራ አለ ብለኝ ነበር። ማን ነው የሚከፍለው? ለሁለታቸው የሚከፍል ካምፓኒ አለ ኦር የተቀጠረው ካምፓኒው ነው የሚቀጥራቸው? ቲም ድራይቨር ይባላል። ላይክ 2 ድራይቨሮች፣ አንደኛው ሲተኛ አንደኛው ይነዳል። እንደዛ ነገር ስሊፐሪም ስላለው መተኛ ያለው ትራኩ እንደዛ ሆኖ ለ2 ነው የሚነዱት። አዲስ ድራይቨር ሲሆኑ ልምድ ካለው በኋላ ብቻውን ይለቀቃል። ያው ምን ያህል አመት ሲሰራ ነው አንድ ሰው ከመጀመሪያ ኤክስፒሪየንስ ያለው የሚባለው? ያው 6 ወር ከሰራ በቂው ነው። 6 ወር በቂው ነው። 1 አመት ደግሞ በጣም ኤክስፒሪየንሱ በጣም ጥሩ ነው ማለት ነው። ግን 6 ወር ወይም 3 ወር በቲም ድራይቭ ከሰራ which is good ነው። እኔ ሳስበው የትራክ ድራይቪንግ ስራ አሁን ካምፕ ላይ ነው የምሰራው። እኔ ካምፕ ነው የምወጣው እና እዛ አሉ የዳምፕ ትራክ የሚባሉ አሉ በክላስ 5 የሚነዱ ክላስ 3። እዚህ ላይ ደግሞ የትራክ ሳስበው ደግሞ
ከባድ ነገር አድርጌ አስባለሁ አንዳንዴ። ምክንያቱም እዛ ስላልሞከርኩት ይሁን ብዬ አስባለሁ። አውቶማቲክ አለው ጀስት እንደ ስሞል ካር ድራይቭ ታደርገዋለህ፣ ሪቨርስ ታደርጋለህ፣ ኒውትራል አለው። ከእንደገና ደግሞ ስታንዳርድ አለ ማርሽ ምናምን እየቀያየርክ የምንነዳው። ስለዚህ ያው አውቶማቲኩ ግን በጣም ቀላል ነው። ጀስት ሳይዙን ብቻ መገመት ነው ረጅም ቬክል መሆኑ ነው እንጂ ሌላው ምንም ዲፍረንት የለውም። ስለዚህ ኢቭን እዚህ ሀገር ላይ ትልቅ ትራክ አውቶማቲክ እና ማኑዋል የሚባል ልዩነት አላቸው? አንድ ይመስለኝ ነበር እኔ። አለው። አይ አውቶማቲክ አለ። አውቶማቲክ ጀስት ድራይቭ ብቻ ነክተህ መሄድ ነው ወደፊት። ከሀገር ወደ ሀገር ስትወጣ መቼም እንትና ይኖራል ብዬ አስባለሁ። ረጅም ነው የምትጓዘው፣ አንዳንድ ቻሌንጆች አሉ። ምንድን ነው ዘ ወረስት ፓርት? ያው ብዙ ወረስት ፓርት የለውም፣ ምክንያቱም የዚህ ሀገር ትራኮች በብዛት አዲስ ናቸው። መንገዱም ጥሩ ነው። ከዛ ስትሄድም ያው ፍሪጁ ምናምን ነገር ሙሉ ነው። እንትኑ መኪና ፍሪጅ አለው፣ ስቶቭ አለው፣ ማይክሮዌቭ አለው። ስለዚህ ያው ብዙ የሚከብድ ነገር የለውም። ምናልባት ኤቢ ብላክ አይስ ምናምን ካለ እሱ መጠንቀቅ አለባቸው። ቼን እንዴት እንደሚያስሩ በደንብ መማር አለባቸው። አዘርዳንዳት ያው ወይዘር እዚህም ብትሆን ያው ነው፣ መንገድ ላይም ብትሆን ሴም ነው። ራይት። አንድ ሰው እያወራኝ ነበር። ይሄ ትልቅ ላይክ ወደ ጉዞ ስትሄድ የሚታሰር ነገሮች አሉ መሰለኝ። እኔ አላውቀውም። ካላወቅኩ ከባድ ነው እያለኝ ነበር። መማር አለባቸው ወር በልምድ መማር አለባቸው። አሁን ቼን ነው የሚባለው። ቼን ተራራ ሲወጡ ምናምን ያለበለዚያ መውጣት አይችልም እና የግድ መማር አለባቸው። የት ሄዶ ነው የሚማሩት? እዚሁ እናስተምራቸዋለን። ያ ኢትስ ኤቭሪቲንግ ኢንክሉዲንግ ካርጎ ሴኩሪመንት እና ቼን ምናምን እናስተምራቸዋለን። ስለዚህ ኮስት ቻርጅ ታደርጋላችሁ ወር በዛ ኢንክሉዲንግ ትምህርቱ ዋን ኦፍ ደም እንደዛ ነው። በጣም አሪፍ። ይህ ስራ የእኛ ሴቶች አይቼ አላውቅም። ወንዶች ብቻ ነው የሚሰሩት አበሻዎቹ። ለሴቶች ይሆናል? እንዴት ነው እዚህ ሀገር ላይ አሉ ሴቶችም የሚሰሩ አሉ። በአበሻ አይን ነው ምን? አበሻ ሴቶች አሉ። ኤድመንተን አሁን ዳምፕ ትራክ የሚነዱ ባስ የሚነዱ እዚህም ትራክ የሚነዱ አሉ። እንደ ወንዶቹ ብዙ አይደሉም። እዚህ ብዙ አይደሉም። ድፍረት ይሁን እንዴ? ነጮቹ አሁን ህንዶች ለምሳሌ ብዙዎቹ ይነዳሉ፣ ሴቶች ይነዳሉ ከባሎቻቸው ጋር ቲም ድራይቨር ሆኖ። ስለዚህ አንድ ሰው መጥቶ ምክር ስጠኝ ብልህ እንዲህ አስብ ነበር። ራስን አስተማሪ ሆኖ ሳይሆን ሌላ ሰው እንደኔ ሆነ አስቦ ትራክ መማር ፈልጋለሁና እዚህ ሀገር እንዴት ነው ኦፖርቹኒቲ አለው ወይ? ምን ትመክረኛለህ? ሌላ ፖዚሽን ግባት ለኛል፣ ሌላ ስራ ላይ ግባት ለኛል፣ ኦር ወደዚህ ግባት ለኛል ወደ የትራክ ድራይቪንግ ብሎ ከጠየቀ ያው ያንተ ምክር ምን ይሆናል? ለምሳሌ ሁሉም ነገር ያው እዚህ ሀገር የሚደበቅ ነገር የለም። ሰርች ማድረግ ይቻላል። ጉግል ላይ ገብቶ ትራክ ድራይቪንግ ጆብ ምናምን የሚከፈለውን ማየት ይችላሉ። ያለውን አቬሌብል ላይክ ሃየር የሚያደርጉ ካምፓኒዎችን ማየት ይችላሉ። ስለዚህ ምን ያህል ዲማንድ እንዳለው በቀላሉ ማወቅ ይቻላል እና ያን ያህል ኮምፕሊኬትድ አይደለም። በጣም ብዙ ክፍት የስራ ቦታ አለ። ስፔሻሊ ሳመር ላይ በጣም ብዙ ነው። ስለዚህ ያን ያህል እንትን አይደለም። በካናዳ ላይ እንደምናውቀው ዮኒ በዊንተር ታይም ሊገለጽ አይችልም እንትኑ ወይዘሩ። በዊንተር ታይም ሲሰሩ ምን መጠንቀቅ አለባቸው? ኦር ምንድነው ምክርህ ለእንደሱ በስራ ስለሆነ ስለሚሰሩ ደግሞ በዛ ሰዓት? ሁሌ ያው ዲስፓች ይነግራቸዋል ዛሬ መውጣት ከሌለባቸው እና አደጋ ያለበት ቦታ እና መሄድ የሌለባቸው ቦታዎች ዲስፓቹ ስለሚነግራቸው ወይዘሩን እየተከታተለ ፎሎ ማድረግ አለባቸው። ኮሙኒኬሽን በጣም ወሳኝ ነው። ስለዚህ ዛሬ ሄቪ ስኖ አለ፣ ወደ ፎርት ማክሞሪ ሄቪ ዊንድ አለ። ስለዚህ በዛ መስመር አትሄዱ ከተባለ አለመሄድ ነው። ራይት። ምንድነው ማድረግ ያለባቸው? በአካባቢው ያለው አልጋ አለው ምን አለው ትራኩ ለኩሶ ትራካቸውን እዛው መቆየት ነው መንገዱ እስከሚፈቅድላቸው ድረስ። አንድ ሰው ትራክ ላይ እየሰራ ከካምፓኒ የምግብና የሆቴሉ ከከተማ ወደ ከተማ ይሁን ወደ ጀስ እየሰራ ባለበት ሰዓት የምግብና ወጪዎቹ ማን ነው ካቨር የሚያደርግለት? ካምፓኒ ነው ወር በራሱ ነው? ራሱ ነው። ራሱ ምግቡን ይዞ ለሳምንት የሚሆኑ እዛው ትራክ ውስጥ አልጋ አለው፣ ማይክሮዌቭ አለው። ስለዚህ እዛው ያሞቀ ምናምን ነው የሚበላው የሚጠጣው መብላት። ስለዚህ በየደሞ ማዲያው
የሚሸጡ ምግቦች አሉ። ከዛ የጎደለውን እየሞላ ራሱ ነው ሁሉ ነገር ከበር የሚያደርገው። እንደ ቤት በለው በቃ እንትኑ ውስጡ በጣም ሰፊ ነው። በጣም አሪፍ። ስለዚህ ጥያቄዎቼ ጨርሻለሁ። በመጨረሻ ላይ አሁን ይሄ ሁሉ ቁሟል ብለኸኛል። በመንግስት ነው በእናንተ አይደለም ይሄ የነበረ አክሰስ። አሁን እናንተ ኦፈር አላችሁ ወይ? አንድ ሰው ኦኬ ናሆም ይሄ ቪዲዮ አይቼዋለሁ የናስ አይቼዋለሁ፣ ስለዚህ እሱ ላይ መማር ፈልጋለሁ እና ምን ኦፈር አላችሁ? ያ ምንድነው አሁን የምናደርገው አክሴፕታንት ሌተር እየጻፍን ባንካቸው ያሉበት ባንክ ገንዘብ ብድር እንዲሰጣቸው ለትምህርት ነው እያደረግን ያለ ነው። በሱ መንገድ ትንሽ ያው ጥሩ እንትን እያደረግን ነው። በዚህ በ5 ቀን ውስጥ እሱን ነው እያደረግን ያለ ነው። ስለዚህ which is good ነው። ባንክ ቤታቸው አሁን ብድር ቢጠይቅ ሄዶ ማንኛውም ሰው ለምንድን ነው የምትፈልገው የሚባል ነገር አለ አይደል? ክሬዲት ቢጠይቅ ሪዝን መኖር አለበት። ስለዚህ በዚህ አክሴፕታንት ሌተር ኦኬ ጆናስ እዚህ ድራይቪንግ ስኩል መማር ይፈልጋል፣ ይሄን ያህል ሰዓት ነው የሚማረው፣ ይሄን ያህል ኮስት ያደርገዋል፣ በዚህ ቀን ጀምሮ በዚህ ቀን ይጨርሳል የሚል አክሴፕታንት ሌተር እንሰጣቸዋለን። እሱን ይዘው ሲሄዱ ያው ብድር የማግኘት ቻንሳቸው ሰፊ ይሆናል ማለት ነው። ስለዚህ ብድሩ እንድሰጠው የራሱ የሚጠቀምበት ባንክ የሰውየው ከእናንተ ወረቀት ይሰጠዋል። እሱም ወረቀት ይዞ ሄዶ ብድር መጠየቅ ይችላል። ከዛ በኋላ ብድር ተቆብሎ ወደ እናንተ መክፈል ነው እንጂ በየወሩ የሚባለው ነገር የለም። በየወሩ የለም፣ ለጊዜው የለም። ኦኬ ከተጀመረ ለወደፊት በዚህ አመት ላይ ወር በቀጣይ አመት እንዴት ነው የሚያውቁት? አናውንስ እናደርጋለን በቲክቶክ ላይ ጆናስ ድራይቪንግ ስኩል ቲክቶክ አለን፣ ፌስቡክ አለን እና ዩቲዩብ አለን፣ ኢንስታግራም አለን። ስለዚህ በዛ ላይ አድቨርታይዝ እናደርጋለን። ፎሎ ማድረግ አይርሱ ጆናስ ድራይቪንግ ስኩል። ስለዚህ ብዙ አይነት ትምህርቶችን የክላስ 5 የክላስ 1 እና ኢንፎርሜሽን ያለውን ኢንፎርሜሽን ቶሎ እናቀርባለን እዛ ጋር። በጣም አሪፍ። ፎሎ እንዲያደርጉት ጠይቃለሁ፣ እዚህ ጋር አስቀምጣለሁ ዲስክሪፕሽን ላይ። ስለዚህ መጨረሻ ጥያቄን አንድ ጥያቄ አለኝ። ጥያቄ ደግሞ የሆነ የዚህ ሀገር ላይ እንትን አሉ ብዙ ትምህርት ቤቶች አሉ የትራክ ድራይቪንግ። ስለዚህ የእናንተ ምንድን ነው ከእነሱ የሚያስበልጠው? ሰው ወደ እናንተ ሲመጣውን አበሻ ሆኖ ብቻ ሳይሆን እናንተ ዮናስ ትምህርት ቤት በጣም አሪፍ ነው እንዲህ አላቸው ብሎ መምጣት የሚፈልግ ከሆነ ምን አላችሁ በእናንተ ከሌላ ቦታ? ነምበር 1 is ከስተመር ሰርቪስ እና ኳሊቲ ትሬኒንግ ነው። ነምበር 2 ፋሲሊቲ እንደዚህ አይነት ለፓርኪንግ ለማድረግ የሚመች ፓርኪንግ ያለው ድራይቪንግ ስኩል ቬሪ ማች የለም ማለት ይቻላል። ነምበር ኦፍ ትራክስ አንዱ ቢበላሽ ወዲያው ወደ አንደኛው ዘለው ጊዜያቸውን ዌስት ሳያደርጉ እሱም ተመራጭነት ያደርገዋል። ኢንስትራክተር አቬሌቢሊቲ ወደ 8 ኢንስትራክተሮች አሉን። ቅዳሜና እሁድ እና አፍተር አወር ቢፎር አወር ያደረግን ያለውን ሰርቪስ በትክክል ለሰው በሚመቸው ሰዓት እና ጊዜ ለማድረስ አቅሙ አለን። ስለዚህ ያ ነገሮች ሁሉ ተመራጭነት ያደርገዋል። ስለዚህ ፉል ሪስፖንሲቢሊቲ አላችሁ። የነገርከኝ ደግሞ ሁሉም ለሰው ትሰጣላችሁ። yes we do that። ምናልባት ጥያቄን በደንብ ካላደረስኩም ወይ የረሳሁት ነገር ካለ አስታውሰህ እንትን ማድረግ ይችላል። መሰላለፍ የምትፈልጉ ካለ አንዳንድ ነገሮች እድል ልስጥ። ያው በጣም አመሰግናለሁ ይህንን ጊዜን ሰውተ እዚህ ጆናስ ድራይቪንግ ስኩል ጆናስ ትራክ ኤንድ አውቶ ሪፔር እና ለህዝቡም ለማድረስ ፈቃደኛ ስለሆንክ በጣም አመሰግናለሁ። እና ጆናስ ድራይቪንግ ስኩልን በቲክቶክም ዩቲዩብ ላይም ፌስቡክ ላይም ሼር ማድረጋቸውን ላይክ እና ሰብስክራይብ ማድረጋቸውን እንዳይረሱ። አድራሻችን 523528 አቬኒው ሳውዝ ኢስት ካልጋሪ አልበርታ ነው። ከኤድመንተን ለሚመጡ ሰዎች ደግሞ ፍሪ አኮሞዴሽን አለን። የተለየ መልኩ እንክብካቤ እናደርግላቸዋለን። ወይም ከኤድመንተን ወይም አውት ኦፍ ካልጋሪ ለሚመጡ ሰዎች ሞር እንክብካቤ ይደረጋል። ምክንያቱም ከባር ስለሚመጡ አኮሞዴሽን አዘጋጅተናል አለን እዚሁ ህንፃ ላይ። ስለዚህ እንዳታስቡ። በጣም አመሰግናለሁ። thank you for your time። thank you ዮኒ። ይሄ ሁሉ አድረስና
ስልክ ቁጥሩም አስቀምጠዋለሁ ዲስክሪፕሽን ላይ በዛ እየደወሉም ይሁን እየገቡም ይሁን ቼክ ያደርጋሉ፣ ፎሎ ያደርጋሉ፣ ሰብስክራይብ ያደርጋሉ የእናንተ ዌብሳይት። ፋይናል የረሳሁት አሁን የመጣልኝ ነገር ካለ ብዙ ፕሮቨንስ አለን እዚህ ካናዳ ላይ ለሰይ በቶሮንቶ ይሁን በካልጋሪ ባሉ ፕሮቨንሶቹን የራሳቸው ህግ አላቸው። ህጎቹ በዚህ በትራክ ድራይቪንግ ውዝግብ ያመጣል ኦር አንድ አይነት ነው እንትን የሚለው አንድ ነው። ያው እዛም የተማረ ሰው ወደዚህ መጥቶ ይቀይራል፣ ለዚህም የተማረ ሰው ወደ ቶሮንቶ ወይም ሰስካቹዋን ሄዶ ይቀይራል። ምንም ዲፍረንት የለውም። ሁሉም ስታንዳርዱ ኦል ኦቨር ካናዳ አንድ ነው። በጣም አሪፍ። ቴንክ ዩ ሶ ማች። በበለጠ ደግሞ ስለ ጊዜህን በጣም አመሰግናለሁ። ሆፕፉሊ ብዙ ሰዎች ኢንፎርሜሽኑ አግኝተዋል ብዬ አስባለሁ። የእናንተ ሁሉም ኢንፎርሜሽን አስቀምጣለሁ። ምናልባት አንዳንድ ጥያቄዎች ከመጡ እኔም ያለነሳሁት እዚህም እና እኛ ሁለታችን ያለነሳ ነው ለቀጣይም በካልጋሪ የሚሆን በዚሁን እንመልሰዋለን ብዬ አስባለሁ። ቴንክ ዩ ሶ ማች። መልካም ቀን።